ይችላሉ። ክርስቲያናቶች ብቻ አይደለም ወንድሞችም ካላችሁ ይቻላል። አቡ ካለ ብመጣ ጥሩ ነው፣ ደስ ይለኛል። እሺ ወንድ ፌሚኒስት ይቻላል። ወንድ ፌሚኒስቶችም ካሉ ክርስቲያን ቢሆኑ ግን ጥሩ ነው። ምክንያቱም ከክርስቲያን ፐርስፔክቲቭ ስለሆነ የምንሰጠው ማለት ነው። ይሄን ነገር እንዴ ዲያቆን ሕዝቅያስ አሉ እንዴ? ኦኬ ፌደራሉም አሉ መከላከያው ትላለህ። እነሱን የምንልክባቸው ትላለህ። ስቀልድ ነው። እሺ እንዴት አለ? ሰላም ደርሱ ዲያቆን። እንዴት ነህ? ደህና ነህ? አለ በሕይወተ ሥጋ በሕይወተ ነፍስ አለው ዲያቆን። እንዴት አሉ? ሰላም ነው? ተጠራጠርኩ እኮ ኤአይ እንዳይሆን ብዬ። ኧረ አለው ዲያቆን። አይ በጣም ጥሩ መልእክት ነው። አውሽ ሞር መጥተው እነሱ ይሄንን ዓላማ ይሄንን ጎል የያዙት መነጋገር ቢቻል ቁጣው ምናምን ሳይኖር እንግዲህ እዚህም አሉ የሚገርምህ ይመጣሉ ቤተክርስቲያንም በተቻለ እና እንትኑ ዓላማው ለሴቶች ህይወት ሴቶች መቆማቸው ምኑ ቅዱስ ነበረ። ግን ታሪኩን ወደኋላ ሄደ ስታየው ከተጀመረበት ዓላማ እንትኑን እየሳተ ነው የተነሱበት ማለት ነው። አሁን ይህን ያህል ዘመን ተበድለናል። አሁን ደግሞ አምባገነንነት የሚል ነገር ነው እየያዘ የመጣው እና እንደው አቅርቦ ማስተማር ቢቻል አቅርቦ ማሳወቅ ቢቻል፣ ምክንያቱም ሞራልን፣ ሪስፔክትን፣ ይሄ ማክበርን፣ መራራትን፣ ማፍቀርን ምንን የሰጠው መጽሐፍ ቅዱስ ነው እንጂ የትኛውም ዓለም አይደለም። የትኛው የእግዚአብሔር ባህሪያት ናቸው እነዚህ ነገሮች፣ ርህራሄ፣ ፍቅር፣ ደግነት፣ መተስ ምናምን እና ስለዚህ እነዚህ ልጆች ቁጣውን ቢተውትና አሁን መቆጣቱን የሃይማኖትን መንቀፉን የሃይማኖት አባቶችን መንቀፉን ቤተክርስቲያን የምትሰጠውን ቅዱስ ጋብቻ ላይ ነው የኔ ስጋ የኔ ነው። አሁን በጣም ከባዱ ነገር ሚስት በገዛ ስጋዋ ስልጣን የላትም፣ ባል በገዛ ስጋው ስልጣን የለውም። ተዋደው ተከባብረው ይኑሩ ያለውን ነው ስልጣኑ መብቴው የኔ ነው፣ አንድ ከወለድኩ በቃኝ ካልኩ በቃኝ ነው የኔ መብት ብቻ የሚለው ነገር ምናቸውን ትተው መተው መወያየት ቢችሉ እንዴት አድርገው አብሮ መስራት እንደሚቻል እና በየገጠሩ ዓላማቸውን ተነጥቀው ትዳር ውስጥ የተከተቱ ጥቃት ከደረሰባቸው በኋላ ደግሞ ዳግም መኖር እንደሚቻል ማጽናኛ መስጠት የሚችሉ ነገሮች ምናምን ቢኖር በጣም ጥሩ ነው። ስለሁሉም በጣም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ዓላማቸው ቅዱስ ነበረ፣ ግን የኛ ሀገሮቹ አካሄዱን አልቻሉበትም። በአንዴ ቱግ ብለው እንትን አሉ፣ አድማ ውስጥ ገቡ። ስለዚህ በአድማ በጉልበት በእልህ የሚለው ነገር ቆሞ ጥሪ ብታቀርብና እንደው መጥተው በረጋ መንፈስ የትኛውን ድንበር ማለፍ እንደማይችሉ ተምረው አብሮ መስራት ቢቻል በጣም ጥሩ ነው እላለሁ። አዎ እኔ ቃለ ሕይወት ያሰማልን ዲያቆን። እኔም እንደው ማሰበው እሱ ነው። ከሆነም እኔ በቃ በክርስትና ስር ሆኖ ክርስትናን በማይቃረን መልኩ እኔ ዋናው ዓላማው ሰው የሴቶች እኩልነት ምናምን እንደው ሴቶች እኩልነት ኢነሴንስ እንደው በትምህርቱም በምኑ ነገር ያገኙ አክቹዋሊ አሁን ላይ ብዙ ጊዜ እንደዛ ነው። ግን የሚጎድልበትን ቦታም ካለ ዛሬም ለመስራት ጭቆናው እንዲቀርና እነሱ ላይ ከሆነ ዋናው ነገራቸው ይሄ ክርስትና ይህንን አይቃወምም። ስለዛ ሌላ ክርስትናን የሚቃወሙ ነገሮቻቸውን እየተዉ አብሮ ለመስራት ይሞከራል እንጂ ክርስትናን ወደ ጎን እያደረጉ ዝም ብሎ ወንዶችን እያጥላሉ ምናምን ብቻ እሱ አስቸጋሪ ነው፣ አደገኛ ነው። እሺ መሌ ለክብር ስምህን አላቅም እንግዲህ ዝም ብዬ ይጠራው። ልክ ነው። ኦኬ ሰላም ለአንተ ይሁን። ለሁላችን ሰላም ለአንተ ይሁን። እንዴት አለው? እግዚአብሔር ይመስገን አለን። እኔ አባት ሁሉ ሰላም ይመስገን አምላክ አለ ነው። እግዚአብሔር ይመስገን። አዎ ያው ሙሉ ስሜ መለሰ ነው። እሺ ለጠቅላላ እውቀት። እሺ መለስ እሺ አመሰግናለሁ። ዋኪ ያው እየሰማው ነበር ከስሩኝና ምናልባት ያው ስለዚህ ነገር ብዙ አላውቅም፣ ተሳስቼም ከሆነ ስትል ነበር መጨረሻ አካባቢ ነው። ያው ብዙ ብታይ እንደውም ከዚህ በላይ ፕሮግራም ይዘህ ትሰራበታለህ ብዬ ነው የማስበው። ምክንያቱም ትንሽ ከበድ ያለ ነው ማለት ያው መስመር የሳቱ ነገሮች ስላሉ ነው። አንዷ እንደውም ከነሱ አባል አንዷ ፈጣሪ ሴት ነው የኔ ፈጣሪ ሴት ናት ብላ የተናገረችበት ቪዲዮ በጣም የሆነ ሰሞን ላይ መነጋገሪያ ሆኖ ነበር።
እና ትንሽ ላይክ እንዳልከው የሆነ ክርስትና መሰረት የሌለው ሰው ወይም መጀመሪያ መሰረቱ ቤተክርስቲያን ያልሆነ ሰው በሆነ ሙቭመንት እየሄደ ያልሆነ መንገድ ውስጥ ይገባልና መሰረታቸው ግን መጽሐፍ ቅዱስ ቢሆን መሰረታቸው ቤተክርስቲያን ቢሆን እያንዳንዱ ነገር የሚመዝኑት በመጽሐፍ ቅዱስና በቤተክርስቲያን አስተምሮ ሊሆን ስለሚችል ሜይ ቢ እውቀቱም ከዚህ አንጻር እንዴት አያችሁት ብለህ አንተ ብጠይቃቸውና እንደዚህ ላይፍ ሰዓት ሰጥተህ ወይ ፕሮግራም አድርገህ ብታወራቸው በጣም ደስ ይለኛል። እና የልጅ ማኛን ካወቃት ከእሷ ጋር ረጅም ጊዜ ጭቅጭቅ ውስጥ ገብተው ነበር ምናምን እና እንደውም ሞር የልጅ ማኛ ይሄ ኢንፎርሜሽኑ ሞር ስለነሱ በደንብ ዲቴል ያጠናችበት ነገር እንዳለ አውርታኛለች። እና ይሄ ነገር ላይክ እንደ ቀላል የሚታይ ነገር አይደለም። አንደኛ ብዙ ቤተሰብ እያፈሩ ነው፣ ብዙ ተከታይ እያፈሩ ነው። እንደተባለው ሀሳቡ እኮ በጣም ደስ ይላል። ሴት ልጅ እንዳትደፈር፣ ለሴት ልጅ ድምፅ መሆን፣ የተጨቆኑ ሴቶችን ድምፅ ሆኖ ለነሱ መገኘት ምናምን ሀሳቡ እንደዚህ ስታየው ከላይ በጣም ደስ ይላል። በኋላ ላይ ግን ወንድ ጠል የሆነ አስተሳሰብ ነው የሚመጣው ማለት ነው። ወንድ ልጅን ከጠላች ደግሞ አንድ ሴት መጨረሻ ላይ ያው የእግዚአብሔርን የፍጥረት እንደመጥላት ነው እና ያንን ነገር ለትዳር በመገዛት ውስጥ ያው ወንድም ሚስቱን መውደድ አለበት፣ ሚስትም ባሏን መውደድ አለባት የሚለውን አስተምሮ ረስተን በኋላ ላይ ወንድ ጠል የሆነ አስተሳሰብ ከአበቀል እንግዲህ ቀጣይ ጄኔሬሽን ከባድ ሊሆን ስለሚችል ያው የውጭ ሀገራት ላይ ወይም ያደጉት ሀገራት ላይ የምናየውን መጥፎ አስተሳሰብ እኛም ሀገር ላይ ልናይ ነው ማለት ነው። ነገ ከነገ ወዲያ ነው። እኔ አሁን እንዲያስከው ላይክ ዲቴል አይተኸው በደንብ አይተኸው አንተ ሙሉ ግንዛቤው ኑሮ ብትሰራበት በጣም ደስ ይለኛል ለማለት ነው። አኪ አመሰግናለሁ። እሺ እግዚአብሔር ያክብርልን መልያ። አዎ እንግዲህ የተወሰነ ይሄ ነገር ቢታይ እኔም የማስበው እሱን ነው። ጭራሽ በጣም አደገኛ የሆኑ ነገሮችን እንደምናገኝ ነው የማስበው። እኔ ያው ፍላጎቴ ምንም እንከን የሌለው እንዲሆን ነው። ምክንያቱም ብዙ ክርስቲያን እህቶቼ ምናምን እንደነዚህ ነገሮች ላይ ሲሳተፉ ስላየሁኝ ምንም አይነት እንደው ክፋት የሌለው ነገር እንዲሆን ነው ምኞቴ። የውስጤ ምኞት ማነው በቅዱስ ጳውሎስ የሚላል የኔስ ምኞቴ ጸሎቴም እስራኤል ሁሉ እንዲድን ነው ብሎ ይናገራል። እና እኔም አሁን ክርስቲያን እህቶቼ እንደዚህ ነገር ውስጥ ኢንቮልቭ እያደረጉ ስለሆነ ምንም እንከን እንዳይኖር ነው ምኞቴ ማለት ነው። ግን ቢታይ ግን እንደተባለው በጣም ብዙ አስቸጋሪ ነገሮች ይኖራሉ። ወንድ ጠል ምናምን የተባለው ትክክል ነው። በነገራችን ላይ አንዳንዴ ሳታስቡት ወደ ወንድ ጠልነት ራሱ ሊሄድባችሁ ይችላል ነገሮች። እኔ ከዚህ በፊትም አንስተነው ነበረ። አሁን እኔ ውጭ ላይ የተነሳ ነገር ግዴታ ነሰሰርሊ እዚህ መቶ ድጋሚ የሆነ እንደ ርዕስ ምናምን እየተደረገ እስቲ ድብን ለመረጣችሁ ሴቶች ሁሉ ምናምን እየተባለ እንደዚህ መወራት አይጠበቅበትም። ድብን መምረጥ ትክክል ነው እየተባለ ኧረ ማለት ከምን መሰላችሁ ድብን የሚመርጡት? እንግዲህ አሁን እንደዚህ አይነት እህቶች ማለት ነው፣ ሁላችሁንም አይደለም ክርስቲያኖችን ሳይሆን እንደዚህ አይነት አንዳንድ ሴቶች እህቶች ምናምን በማወቅ ባለማወቅ ከምንና ከድብ ተነጻጽሮ ቢሆን ጥሩ ነው ድብን የመረጡት። ከደፋሪ ምናምን ወንድና ከድብ ተብሎ አይደለም። ራንደም ከአንድ ወንድ ዝም ብሎ በቃ ለምሳሌ እዚህ ውስጥ ያለን ወንዶች አለን አይደለ? እዚሁ ላይ ምናምን በቃ ከእኛ ውስጥ ከአንዳችን ውስጥ ዝም ብሎ ፒክ አድርገው ማለት ነው ከአንድ ወንድና ግን ድብ ቢመጣ ሊገርላቸው ምናምን የሚችለኝ ድብ ማለት ነው ቢመጣ የሚገርኝ ድብ ነው የምመርጠው ከዛ ወንድ። ያ ወንድ ምን ይሆን ምን እንኳን ሳያውቁ ማለት ነው ደፋሪ ሊሆን ይችላል እኮ ይሏል። ኦኬ ደፋሪ ሊሆን ይችላል። እሺ ሰው ባት ግን ደፋሪ መሆኑን አረጋግጠሻል? አላረጋገጥኩም። ግን በቃ ሊሆን ስለሚችል ብቻ እኔ ድብ ነው የሚሻለኝ። ደፋሪ የመሆን ፕሮባቢሊቲው ከ50% በላይ ይላል። አንዳንድ ሰው በቃ 70-80%። እኔ ከየት እያመጡት እንደሆነ አላውቅም። እኔ እንደዚህ አይነት ነገርን ሲናገሩ አንድ ወንድ በቃ ደፋሪ የመሆን ፕሮባቢሊቲው ከ70% ምናምን ይሆናል፣ ከግማሽ ፐርሰንት በላይ ነው። እና አንድ ራንደም ወንድ ምንነቱን የማታውቂው ወንድ ብድግ አድርገሽ ከድብ በታች ማየት ከጀመርሽ እንድታዩ የሚያደርጉሽ ሰዎች ካሉ ከእንደዚህ አይነት ሰው በጣም መራቅ አለብሽ ብዬ አስባለሁ። ኖርማል ደፋሪ እንደሆነ የታወቀ ሰው ከሆነ የስ ድቡን አስበልጣለሁ ብትይኝ እንደዚህ አይነት ክርክር ውስጥም አልገባም። አስበልጭ ስለሱ አያገባኝ ብታስበልጭ ማለት ነው። ኦልሬዲ ያ ሰው እንደ እንስሳ ሆኗል። ያልኩት ምንድነው የሳው እንደዛ እንደሆነ የተረጋገጠለት ሰው ከሆነ። ከዛ ውጭ ግን ይሄ ነገር ሴቶች ውስጥ ምን አይነት ወይም እህቶቻችን ውስጥ ምን አይነት ነገር ነው እየፈጠረ የሚሄደው? ወንዶችም እንደዚህ የሚሉ ከሆነ ወንዶችም ውስጥ ቢሆን ማለት ነው ምን አይነት ነገር እየፈጠረ ይሄዳል? አሁን ኖርማል አንድ ሰው ዝም ብሎ አንድ ወንድ ተነስቶ አይደለ ፒክ አድርገው ድብ ይበልጣል ከሱ እያሉ ያሉት። ስለዛ የትኛውንም ሰው በመንገዱ በምኑ የሚያዩትን ሁሉ ወንድ አብረሹ የምታስቀድሹ ወንድምሽ ነው። ማይ ሲስተር አብረሹ ከቅዱስ ሚስጥር የምትካፈው ወንድምሽ ነው። እና ከዛ ከወንድምሽ ጋር በጣም እንደውም ተቀራርበሽ ተዋደሽ ምናምን እንደዚህ አይነት ነገር የሚሰሩ አንዳንድ ወንድሞች ይኖራሉ። ስለዛ እንደዚህ ነገሮችን ለመቅረፍ መስራት እንጂ ጭራሽ የትኛውም ወንድ በቃ ባላቆ ራሱ ምናምን እያልሽ ይህ ዝም ብሎ ውጭ ሀገር የሰማችሁትን እያመጣችሁ እንድትናታሩ እንደ በጌታ እና ንግግሮቻችን ምናምን አሁን ያደኛ ንግግር ነው።
ግን እንደው ቢቀር ሲባሉ አይተውትም፣ ዝም ብሎ ይሉበታል። እና ምንድነው የዝም ብሎ ስሜታዊነት ምናምን ጥሩ አይደለም እና አስቸጋሪ ነው። እሺ ጌቱ ሰላም በለንና ቲጂ እንግዲህ ቅድም ሳወራሽ ነበረ፣ አንቺ ትሄጂበታለሽ ማለት ነው። ጌቱሻ ይቅርታ ቲጂ አንቺ እንድታወሪበት ነው በዛው እሱ ሰላምና ብሎን አንቺ እንድታወሪ ስለፈለግኩ ነው። አኪያችን እንዴት ነው? ይመስገን አምላክ። እንዴት አለ? አለን ይመስገን ነው። ከቲክቶክ ጠፍቼ ነበር፣ ዛሬ ገና መጣሁ መሰለኝ። ኧረ እባክህ እንጂ ታዲያ አትጥፋ እንጂ ምንድን ነው እንደዚህ አይነት ነገር ላይ እኮ በጣም የሚያስቸግረው ምኑ መሰለህ? ይሄ ጥቅላሎት የሚባል ነገር አለ። ጥቅላሎት ስልህ ለምሳሌ አንዲት ሴት ባለቤቷ ላይ ማገጠሽ ከተባለ ድሮ ሴት ልጅ ትታመናለች የሚለው ወንድ ልታገኝ ትችላለህ። ልክ እንደዚሁ ደግሞ የሆነ ወንድ የመድፈር አይነት